ብልት ከቆመ በኋላ ነው የሚለካው ፍላጎት ላይ ሲሆን ነው ሮጦ ሄዶ የሚለካው እያንዳንዱ ወንድ ማለት ነው በሴንቲሜትር የብልት መጠናችሁን ታውቁታላችሁ አንወሻሽ ችግሩ አለካካችሁ ላይ ነው አሁን በመጀመሪያ አለካኩ ለምትለካላችሁ ላይ ተስማማን አለካኩ ላይ በጣም ብዙ ወንዶች ስትራግል የሚያደርጉበት ኤሪያ ሳይዝ ነው በጣም ላይክ ሲሪየስ ስትረስ ያለበት ኤሪያ ነው በተለይ በወንዶች ሳይድ ሊትራሊ ቅድም እንዳልሽው ኮምፕሊትሊ ሴት መጠጋት እስከ መፍራት ድረስ ወይም ደግሞ ሜንታሊ እስከ መታመም ድረስ የሚያደርስ ምንድነው የሳይዝ ኢሹ መነሻውስ እና ደግሞ ሳይዝስ ምን ያክል ነው ኢምፓክት ያለው ከሳይንሱም ፕራክቲካል ከምታገኛቸው ሰዎች አንፃር ኦኬ በመጀመሪያ ሳይዝ ስትለኩ አሁን እኔ በጣም ማስጠንቀቅ የምፈልገው ነገር አንድ ወንድ ስትለኩ honestly speaking ማለት ነው ካሁኑ ልንገራችሁ እያንዳንዱ ወንድ ማለት ነው በሴንቲሜትር የብልት መጠናችሁን ታውቁታላችሁ አንወሻሽ ሁላችሁም ባይዴ ታውቁታላችሁ በሴንቲሜትር እኔ አንድ ወንድ ቢሮዬ የገባ የለም ቁመቱን አላቅም ያለ ችግሩ አለካካችሁ ላይ ነው አሁን በመጀመሪያ አለካኩ ለምትለካላችሁ ላይ ተስማማን አለካኩ ላይ ነው አለካኩ ላይ ብልት ከቆመ በኋላ ነው የሚለካው ቆይ የምር ግን የምር ሲሪየስሊ እግዚአብሔርና ያበቆስ ሰው አነሰኝ ብሎ ሲያስብ ነው የሚለካው ወይስ ኖርማሊ ሁሉም ወንድ ለማወቅ ነው የሚለካው ወይስ ፖርኖግራፊ የሚያወጣው ፒነስ ኤምቪ የሚባል ነገር ሰምታ ካለካም መለካት አለበት ብያስባለሁ ጭራሽ አሳይመንት ማለት አይ የምሬን ነው ባይዴ ካለካም መለካት አለበት ብያስባለሁ he has to know አለካኩ he has to ለምን እንደሆነ አንደኛ አለካኩን ከቆመ በኋላ ነው የሚለካው because honestly ካልቆመ ምንም ነገር አይሰራላችሁ why would you measure ሲሆን ነው ሮጦ ሄዶ የሚለካው anyways he gets morning erections እኮ አንድ ወንድ አይደለ by the way አንድ ወንድ ብልቱን መለካት ከፈለገ የመቆም ችግር ከሌለበት ችግር የለውም any time መለካት ይችላል ብዙ ጊዜ አጋጣሚዎችን ያገኛል ነው ሐሳቡ ገጥተናል እሺ ብቻ እንደዛ ነው ስለዚህ ዞሮ ቁመት መለካት ያለበት ከቆመ በኋላ ነው ከቆመ በኋላ ከ10 እስከ 13 ሴንቲሜትር ከሆነ በቂ ነው that's normal ከ10 እስከ 13 ሴንቲሜትር ኖርማል ይባላል እኔ አሁን በአይሲኤስኤም ጋይድላይን ነው መሰጠ አይሲኤስኤም ህክምናው 10 እስከ 13 ሴንቲሜትር it's not an opinion this is 10 እስከ 13 ሴንቲሜትር so ከ10 በታች ትንሽ ነው እንላለን ከ13 በላይ ትልቅ ነው እንላለን so ትልቅነቱ የሚያስፈራው ፓርት ምንድነው honestly it depends on the woman pain የሚፈጥርባቸው አይነት ሴቶች አሉ እንደዛ አይነት ሴቶች አሉ ስለዚህ እሱ እንትን ነው ሲያንስ ደግሞ there's nothing you can do about it